ሰላም ውድና የተከበራችሁ የዘሪቱ ሎቭ ዲዛይነር ቻናል ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም ነው። ዛሬም እንደተለመደ በተለያየ በአባሻ ቀሚሶች ወደ እናንተ መጥቻለሁ። ቀሚሶቹ በጣም ነው የሚያምሩ፣ እውነት በጣም ነው የሚያምሩ ቀሚሶች ናቸው። እዘዙን። እንደዚህ ዘመናዊ የሆኑ በአዲስ መልክ ወደ እናንተ መጥተዋል ማለት ነው። ዲዛይናቸውም ከለራቸውም ፋሽን በሆነ መልክ በአዲስ ዲዛይን ወደ እናንተ ይዤላችሁ መጥቻለሁ ማለት ነው። ቀሚሱ ዋው የሚያስብል በጣም በቆንጆ ሁኔታ የተሸመነ የአበሻ ቀሚሶች እና የተለያዩ ደግሞ የአክሱም ቀሚሶች በምትፈልጉት ዲዛይን እና ከለር ሳይዛችሁ ተዘጋጅቶላችኋል። ይሄንን ለኤግዛምፕል አክል ነው ወደ እናንተ ይዤላችሁ መጣሁኝ። ቀሚሶቹ ይሄ ነው አይባሉም፣ በጣም የሚያማምሩ የአበሻ ቀሚሶችን ነው ይዤላችሁ መጣሁኝ። ውድና የተከበራችሁ የዘሪቱ ሎቭ ዲዛይነር ቻናል ቤተሰቦቼ ሁሉ ጊዜ እንደዚህ አዳዲስ ቪዲዮዎችን ወደ እናንተ ስለቅ ይደርስላችኋል ማለት ነው። እንደምትወዱት ተስፋ አረጋለሁኝ። ማለት ትወዱታላችሁ። ልብሱ ደግሞ በጣም ነው የሚያምረው። በጣም ልብሶቹ በጣም የሚያምሩ ዲዛይናቸው፣ ከለራቸው፣ ሁሉ ነገሩ በጣም የሚያምር ፋሽን የሆኑ አዳዲስ አልባሳቶችን ሁሉ ጊዜ በይዤላችሁ የምመጣው ማለት ነው። በየጊዜ የምለቅላችሁ ቪዲዮ ራሱን የቻለ በአዳዲስ በሆኑ በአልባሳት አይነቶች ነው ወደ እናንተ የምመጣው። የአበሻ ቀሚስ ራሱም ቢሆን ነገር ግን ከለሩ፣ ዲዛይኑ፣ ሁሉ ነገሩ ለየት ባለ ባሰፋፍ ሁኔታ ነው ወደ እናንተ ይዤላችሁ የምመጣው። ስለዚህ ውድ የተከበራችሁ የዘሪቱ ሎቭ ዲዛይነር ቻናል ቤተሰቦች ሁሉ ጊዜ እንደዚህ ውብ የሆነው በጣም የሚያማምሩ የአበሻ ቀሚሶችን በዘሪቱ ሎቭ ዲዛይነር ቻናል ታገኛላችሁ። ዘሪቱ ሎቭ ብላችሁ ሰርች ካረጋችሁ ዜድ እና ዜድ ኤል እና ዲ መጨረሻ ላይ የተደረገ የፕሮፋይል ሎጎ አለ። በዛ ታገኛላችሁ። ባይዘው ሎጎን ልቀይር አስቤያለሁኝ። ምናልባት ሎጎ ከቀየርኩኝ ደግሞ ከስተመሮቼ ምናልባት አታቁም ብዬ ደግሞ ፈርቻለሁኝ። ቻናሉ ትንሽ የታወቀም ቻናል ስለሆነ እና ሎጎ እና ቫናር ልቀይር አስቤያለሁ። ምናልባት ልቀይር እስቲ ያልቀይር ያተራሳችሁ ሐሳብ አስቀምጡ። ያው አብዛኛው ከስተመሮች እናንተ ቤተሰቦች እናንተ ስለሆናችሁ ሎጎ ከቀየርኩኝ ምናልባት የሰርች ስታረጉ ድሮ ያያችሁት ቻናሌና አዲስ ቀይረው ደግሞ ሎጎ ማለት እንትን ፕሮፋይሉን ልቀይር ማለት ነው። በአዲስ መልኩ እንደዛ አስቤያለሁ። ግን ከቀየርኩ ደግሞ እናንተ ካላወቃችሁት የሚለው ደግሞ ፈራውኝና እስቲ አስቤያለሁ ለመቀየር ሎጎውን። ስለዚህ ይሄን ሎጎ ዘሪቱ ሎቭ የሚለው ዜድንና ኤልን ዲን ያደረጉት ፕሮፋይል የኔ ነው። ስለዚህ እንደዛ ብላችሁ ሰርች ስታረጉት ታገኛላችሁ ማለት ነው። ስለዚህ ይሄ እንደዚህ ጽድት ያለ በጣም የሚያማምሩ የአበሻ ቀሚሶችን ድምጽ ቀዝቀዛ ላይ ያያችሁ ቀዝቀዝ ለምን እንደሆነ አላውቅም፣ የሆነ ትዝታ ውስጥ ገባውኝ። ከዛ ድምጼ ዝቅ እንዳላወቅኩና ድምጼ እንዴት ነው የሚሆነው ብዬ ዋው አያችሁ፣ ዘመናዊ በሆነ መልኩ በጣም በሚያማምር መልክ የተዘጋጀላችሁ ምርጥ የአበሻ ቀሚሶች ይዤላችሁ መጥቻለሁ። እዘዙን። ያላችሁበት ቦታ የትኛውም አገር እናደርሳለን። የምናደርሰው ደግሞ እንዲህ ነው የምታደርሽልን ያለንበት አገር ብላችሁ ጥያቄ ለሚሆንባችሁ በዲኤችኤል እና በፖስታ ቤት እንልካለን። ስለዚህ ልብሱ ምናልባት ከኛ አዛችሁ ስተቱ የኛ ከሆነ በእኛ ወጪ ነው ልብሱን መልሰን እናንተ በምትፈልጉት ዲዛይን እና ከለር የምናሰፋው ማለት ነው። ግን የእናንተ ስተት ከሆነ ከሳራው የእናንተ ነው። ስለዚህ ይህንን ልብሶችን እንዴት ነው የምናገኘው? ክፍያውንስ እንዴት በምን መልኩ ነው የምንከፍለው? ዋጋውንስ እንዴት ነው የምንስማማው? ከየትኛው በኩል ነው ብላችሁ ጥያቄ ለሚሆንባችሁ አዳዲስ ለሆናችሁ ከስተመሮቼ፣ የድሮ ከስተመሮቼ ያው ብዙ ጊዜ ቪዲዮን ስለምሰሙ ታውቁታላችሁ ብዬ አስባለሁ። ስለዚህ እነዚህ ልብሶችን እንዴት ነው የምናገኘው ብላችሁ ጥያቄ ለሚሆንባችሁ በዩቲዩብ ዲስክሪፕሽን ቦክስ ላይ የቴሌግራም ቻናል ሊንክ አለ። ከዛም የዋትስአፕም ሊንክ አለ። የተለያዩ የሶሻል ሚዲያ አፕሊኬሽን ሊንኮች አሉ። እነዛን ሊንኮችን ተጭናችሁ በተለይ ቴሌግራም እና ዋትስአፕ ሊንኩን ተጭናችሁ በውስጥ መስመር እነዚህ ማስተዋወቃቸው ማንኛውም አይነት የአበሻ ቀሚስ የተባለውን የትኛውም ሶሻል ሚዲያ
ያገኛችሁትን እዚህ ሳስተዋውቅ የሌለውን ያበሻ ቀሚስ እናንተ ግን ተመኝታችሁ በየትኛውም ሰው ልጅ ላይ ያገኛችሁትን ያበሻ ቀሚስ ፎቶውን በውስጥ መስመር በተቀመጠ በቴሌግራም ቻናል ሊንክ ወይም በተቀመጠ በዋትስአፕ ሊንክ ፎቶውን በመላክ እናንተ በምትፈልጉት ዲዛይን እና ሳይዝ አሰርተን ያላችሁበት አገር በዲኤችኤል ወይም በፖስታ ቤት እንልካለን። አገር ውጭም ያላችሁ አገር ውስጥም ያላችሁ የትኛውም ቦታ እናደርሳለን ማለት ነው። ነገር ግን ክፍያው ግማሽ ፐርሰንቱን ዋጋውን የቀሚሱን ዋጋ አንድም እዘዙ ሁለትም እዘዙ የተስማማውን የቀሚሱን ዋጋ ግማሽ ፐርሰንቱን ቀብድ ታስገባላችሁ። ከዛ ነው ስራችን መስራት ምን ጀምረው ስራችን ጀምረን ጨርሰን ደግሞ ልብሱን ካዘጋጀነው በኋላ የቀረውን የቀብዱንና የመላኪያውን የኪሎውን ራሳችሁ ነው ገዢ አካሉ ነው የሚከፍለው። ስለዚህ አንዳንድ ጊዜ ሁሉን ባንድ ላይ ለምንድነው ዋጋ ማትነግሪ ብላችሁ ምናልባት ጥያቄ ለሚኖርባችሁ ግልጽ አድርጌ ስራዬን ለስራ አንዳንድ ጊዜ ኪሎ እንደ ጥለት ነው ኪሎ የሚያመጣው። የሁሉ ቀሚስ ጥለቱ አንድ አይደለም። የጥለት ክብደት አለ እና እንደ ጥለት አከባበር ነው የኪሎን ዋጋ የምናውቀው። ከዛም ባሻገር ደግሞ በዲኤችኤል ወይም በፖስታ ቤት ስንልክ ሁሉ ጊዜ አየሩ አንድ አይደለም። አንዳንድ ጊዜ ሊቀንስ ይችላል፣ አንዳንድ ጊዜ የመላኪያ ዋጋ ሊጨምር ይችላል። ስለዚህ በጊዜ ሁኔታ በአየር ሁኔታ ነው የመላኪያና የኪሎን መጨረሻ ላይ ከቀረው ብር ጋራ ባንድ ላይ ታስገባላችሁ። ከዛ ልብሱ ያላችሁበት ሀገር በታማኝነት ይደርሳል ማለት ነው። ስለዚህ በዚህ ሐሳቤ ብቻ የተስማማችሁ እነዚህ ማስተዋወቃቸው ማንኛውም አይነት የወንድ የህፃናት ማንኛውም የሰው ልጅ ልብስ ማዘዝ ትችላላችሁ። ነገር ግን ልብስ ስታዙኝ በዋጋው ከተስማማን በኋላ የራሳችሁን ሳይዝ በስነ ስርዓት ተለክታችሁ ቢቻልና ቢሆን ሰው ቢለካችሁና ወይም ልብስ ቤት ሄዳችሁ ብትለኩ እያንዳንዱን የሰውነታችሁን ቅርጽ ምክንያቱም ልብስ መልኩና ውበቱን ብቻ እንትን ኖርማል ነው ማለት አይከብዳል። ምክንያቱም የራሳችሁን ሳይዝ በደንብ ካላወቃችሁ አንድ ልብስ ተመኝታችሁ ከገዛችሁ በኋላ ሊጠባችሁ ይችላል፣ ሊበዛባችሁ ይችላል። ስለዚህ የራሳችሁን እንትናችሁን ኳሊቲያችሁን ወይም ፕሮቶኮላችሁን ሊያሳምርላችሁ አይችልም። ስለዚህ ከምንም በላይ ሳይዛችሁንና በጥንቃቄ ተለክታችሁ ለኛ መላክ አለባችሁ። እና የዛሬ እንደዚህ ካልኩኝ ሁሉ ጊዜ እቺን ሐሳቤን ሳላስተላልፍ አልቀርም። ምክንያቱም ቢዝነሴን በስነ ስርዓትና በጥራት መስራት ስለምፈልግ እንደዚህ በጣም የሚያማምሩ ውብ የሆኑ የአበሻ ቀሚሶችን ባይዘዌ ለሙስሊም እህቶቻችን እና ወንድሞቻችንም አሁን አብዛኛው እነዚህ ውስጥ መስቀል የበዛ አሁን ይሄ ለሙስሊም እህቶቼም ወንድሞቼም የሚሆኑ አንዳንድ ልብሶች አሉ። ባይዘዌ እነዚህ ለናሙና ወይም ለኤግዛምፕል ያክል ነው እንደዚህ ማስተዋወቀው። በትዕዛዝ ነው ማንኛውም አይነት ሰው ልጅ ራሱ በሚፈልግ አሁን መስቀል የበዛበት ልብስ ቢኖር እኔ መስቀሉን አልፈልግም፣ በእንደዚህ ራሱ ዲዛይኑ እኔን ራሱ የሆነው መስቀሉን አልፈልግም ሙስሊም ነኝ ብላችሁ ማዘዝ ትችላላችሁ። በትዕዛዝ ነው ልብሱ የሚዘጋጀው። አንድ ልብስ እስከ ስንት ጊዜ ሊደርስልን ይችላል ብላችሁም ጥያቄ ለሚሆኑባችሁ አንድ የአበሻ ቀሚስ ፈጠነ ከተባለ ለፈጣኝ ከሆነ እስከ 7 ቀን እስከ 8 ቀን ይወስዳል። ነገር ግን በስርዓትና በጥራት ይሰራ ከተባለ እስከ 14 ቀን እስከ 20 ቀን ይወስድብናል ማለት ነው። ስለዚህ እናንተ ዝግጅት ሲኖራችሁ የሆነ ፕሮግራም ሲኖራችሁ ቀደም ብላችሁ ቢያንስ ወር እያለ ልብሱ ኦርደር ማድረግ ትችላላችሁ ማለት ነው። ስለዚህ በዚህ መልኩ ልብሶቻችን መግዛት ትችላላችሁ። ማንኛውም ሐሳብ አስተያየትም ካለ በኮሜንታችሁ ማስፈራችሁ እንዳትረሱ። ከዛም ባሻገር ደግሞ ከብዙዎች ጋር ቤተሰብም ስለሆንኩኝ ምርጥ ቤተሰብ እናት፣ ወንድም፣ እህት የሚሆኑ ቤተሰብን አፍርቻለሁ። እግዚአብሔር ይመስገን። ብቻ ቢዝነሴን አይደለም እየሰራሁ ያለሁት። እውነት እኔ ሁሉ ጊዜ የምለው እንኳንም ሶሻል ሚዲያ ተጠቃሚ ሆንኩኝ እላለሁ። ምክንያቱም ሰው አያስፈልገኝም። በቃ እኔ ማለት በአካል ማውራት ቀርቷል እንጂ ከዚህ ሶሻል ሚዲያ ማህበረሰብ ከሶሻል ላይፍ ብዙ ፋሚሊዎችን አፍርቻለሁ። ደጋግ ቅን የሆኑ ሰዎችን አግኝቻለሁ በሶሻል ሚዲያ ተጠቃሚ በመሆኔ ማለት ነው። ስለዚህ እናንተን ደግሞ እግዚአብሔር ከክፉ ነገር ሁሉ ይሰውራችሁ፣ ባላችሁበት ቦታ ሁሉ እግዚአብሔር ይጠብቃችሁ። ስለምታበረታቱኝ በርችልኝ የምትሉ የምታበረታቱኝ እውነት እኔ አላቅም።
በጣም ቅን የሆነ ሰው ነው እኔ ቻናል ላይ ያለው በጣም የተባረከ ሰው ነው ያለውና እኔም ደግሞ ፈሪያ እግዚአብሔር ያለኝ ልጅ ነኝ። ራሴን ማድነቅም ሳይሆን ማለት አንዳንድ ጊዜ ያለልን እንደ ሰው ልጅ ሆኖ ማይሳሳት የለም ደካማ ነው ሰው ልጅ ሁሉ ኃጢአት አልሰራም አልሳሳትም ማለት አይቻልም። ነገር ግን እግዚአብሔር ደግሞ ምሕረቱና ቸርነቱ የበዛለት ለሰው ልጅ በሙሉ ይቅር ስለሚል ያንን እንጂ ፍጹም አይደለም። ነገር ግን አንዳንድ ጊዜ ልቤ ያወቀ ስትሰራ እንትን ይላለሁ አለ የሆነ ጥያቄ ይፈጥርብኛል። እኔ ተሳስተሻል ተመለሺ እንደዚህ እኮ መሆን አልነበረብሽም ይሄ እኮ ልክ አይደለም እያለ ራሴ እንትን ምልበት አለ ሰዓት አለ ምጸጽትበት ጀጅ ማረግበት ሰዓት አለ። ተይ አንቺ እኮ እንደዚህ ነሽ እንደዚህ እኮ እንደዚህ ነው እንደዚህ ጥሩ አይደለም ልክ አይደለሽም ተመለሺ እልና እውነት ያን የሆነ ነገር የሰራሁት ቀን ማለት ሌላ ውስጥ ገብቼ ሳይሆን አለ አይደል እንዴ ለጓደኛ ብላችሁ የምታረጉን ነገር አለ ለጓደኞቻችሁ ለሆነ ነገር ብላችሁ የሆነ የምታረጉት ነገር አለና ስተት አለና ያንን ስተት ልባችሁ እያወቀ እያደረጋችሁ ልባችሁ እያወቀ ካደረጋችሁ በኋላ በቃ ይጸጽታል አለ ጸጸት ይገላል። በቃ ጸጸት ከባድ ሌላ እንትን ውስጥ አይደለም ማለት እንደዚህ ወንድ ምናምን አይደለም። ነገር ግን ያው ሰው ማማት የሆነ ሰው እንዳይደብረው ከዛም በሻገር ደግሞ ከባድ ውስጥ ሆናችሁ ከዛ ውስጥ ለማምለጥ ስትሉ የሆነ ማዋሸት አለን እንዴ ብዙ ነገር አለና እንደዚህ አይነት ነገር ደግሞ ከባድ ነው እና ብቻ ይሄ ነው ባይባል ደስ ይለኛል። ነገር ግን አንዳንድ ጊዜ መንፈስ ቅዱስ በውስጣችሁ እንዳለ የምታውቁት የሆነ ነገር እያወቃችሁ ከሰራችሁ ባለጸጸት ቢጋላችሁ ሰዎች እግዚአብሔር ከናንተ መሆኑን ወቁ። ማለት ስትጸጸቱ ሁለተኛ ያንን ድርጊት ደፍራችሁ አትሰሩም። ከእንደዛ አይነት ነገር ትርቃላችሁ። ለመራቅም በቃ ራሳችሁን ታዘጋጃላችሁና ያኔ ከበደ ጻዳ ኃጢአት አይደለም የሰራሁት። አንዳንድ ጊዜ የሆነ አደጋ ላይ የምጥላችሁ ነገር ከሆነ ለማምለጥ ስትሉ የሆነ ነገር ዘዴ ትፈጥራላችሁ። ከዛም ባሻገር ደግሞ አለ ብዙ ስህተት አለ። ሰው ልጅ ብዙ ስህተት በማየት ስህተት ይሰራል፣ በአካሄድ ስህተት ይሰራል፣ በሆነ ነገር ስህተት ይሰራል እና ነገር ግን እኔ ለሰው አይደለም ነገር እግዚአብሔርን ብቻ ነው እንዳላሳዝነው ውስጥ የሚፈራው በቃ እግዚአብሔር ብቻ እንዳያዝንብኝ በቃ እኔ እንደዛ ነኝ። ምክንያቱም ምድር ላይ ትልቁ የኔ ምስጥረኛ የምለው እግዚአብሔር ነው። ከሱ የምደበቅ ነገር ምንም ነገር ስለሌለ ምንም ሰው ልጅ ከሰው ልጅ ሊደብቅ ይችላል ብዙ ነገር፣ ከእግዚአብሔር ግን ምንም ነገር መደበቅ አይችሉም እና እግዚአብሔር ብቻ እንዳያዝንብኝ ብዙ ጊዜ በቃ ስጋቴ ነጸጸቴ ለዛ ነውና ስለዚህ እንደዚህ ፈሪሃ እግዚአብሔር እንዳላችሁ የምታውቁት የሆነ ነገር አድርጋችሁ የሚጸጽታችሁ ነገር ከሆነ የሚጸጽታችሁ ለምንድን ነው መሰላችሁ? እግዚአብሔርን አስቀየምኩ ወይ በቃ ወደ እግዚአብሔር ምን ብዬ ነው እኔ ልብ ያውቅ እንደዚህ አድርጌ እንዴት ነው ወደ እግዚአብሔር ተመልሼ በርከክ ብዬ የምጸልየው ብላችሁ በቃ የሆነ ራሳችሁን ተገመግማላችሁ ማለት ነው። ስለዚህ ምን ለማለት ፈልጌ ነው ሁላችንም ላይ ፈሪሃ እግዚአብሔር እንድኖረን እግዚአብሔር ይርዳን። ስለዚህ እኔም ያው አሁን ቻናሌን ከጀመርኩኝ ወደ 2 አመት ነው እንደዛ ወደ 3 አመት ዞሯል መሰለኝ። ባይዘው ይሄ ቻናል በጣም ነው ያታገለኝ እግዚአብሔር ይመስገን። ግን አሁን በእናንተ ድጋፍና በደጋግ ኢትዮጵያኖችና በደጋግ ኤርትራውያኖች ቻናሌ ያደገልኝ ነው። እግዚአብሔር መልካሞችን እንደ ምድር አሸዋ ያብዛልን ብዙልን እያልኩኝ እና ሁሉ ጊዜ ደግሞ እንደዚህ አዳዲስ ቪዲዮዎችን ስለቅ ወደ እናንተ ይደርስላችሁ የዘሪቱ ሎግ ዲዛይነር ቻናል ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱ። እንደዚህ ውብ የሆኑ ለጥንዶች የሚሆኑ ለሰርግና ለመልስና ለተለያየ ፕሮግራም የሚሆኑ የአበሻ ቀሚሶችን በየጊዜ በምትፈልጉት ዲዛይንና ከለር ሳይዝ ይዘጋጃላችኋል። ስለዚህ እነዚህ ልብሶችን ከፈለጋችሁ በውስጥ መስመር ማዘዝ ትችላላችሁ ማለት ነው። በዩቲዩብ ዲስክሪፕሽን ቦክስ ላይ የቴሌግራም ሊንክ እና የዋትስአፕ ሊንክ የተለያዩ የሶሻል ሚዲያ አፕሊኬሽን ሊንኮች አሉ። በዛ ገብታችሁ እዘዙን። ዋው የሚያስዋው ይሄ አሁን ሶሪ ከእንትን ጋራ ነው በጣም እጁ ትንሽ እንትን ቀልጥፍ ቢል በጣም ነው የሚያምረውና በጣም ነው ማማሩ ሀሳብ ካለ ከስድብ ውጪ የሆነው ለምትሳደበው እኔ ብሎግ ነው የምሰጠው። ከነ ጽሁፋችሁ ሁሉ ነገራችሁ
እኔም ስድብ አላስተናግድም። እኔ እንኳንም ለመሳደብ ቀርቶ በፍቅርም ጊዜውን ለመጨረስ ጊዜው አልበቃኝም እና ከማንኛውም አይነት ሰው ክፉና ደጉን አላወራም፣ ማውራትም አልፈልግም። ምክንያቱም እኔ ምን ነው ያንን የምናገርበት ሰዓት መቼ ያገኘውና እንኳን ይህንን ቀርቶ በፍቅርም ለመኖር ያልበቃን ጊዜ ላይ ነው ያለነው። ስለዚህ ከስድብ ነፃ የሆነው ምክር እንደ እህታችሁ፣ እንደ አባት፣ እንደ እናት፣ እንደ ወንድም ሆናችሁ የምትመክሩኝ በዚህ መንገድ እንደዚህ ብታረጊ፣ በዚህ መልኩ እንደዚህ ብትሰሪ፣ በእንደዚህ እንደዛ አስተያየታችሁን የተለያዩ የምክር ነክ የሆኑትን የተለያዩ ሀሳብ አስተያየትን በኮሜንት ማስፈር ትችላላችሁ። እኔም ደግሞ ኮሜንታችሁን ሁልጊዜ አነባለሁኝ። ባይዘው ሁልጊዜ ሳይሆን ያኔ ሲመቸኝ አነባለሁኝ። ከዛም በዩቲዩብ ዲስክሪፕሽን ቦክስ ላይ የተቀመጠ የሶሻል ሚዲያ አፕሊኬሽን ሊንኮችን ማግኘት የማታውቁ ካላችሁ ውድ ከስተመሮቼ በኮሜንት ስልክ ቁጥርሽን አስቀምጪልኝ ብላችሁ ኮሜንት ላይ ጻፉልኝ። ኮሜንታችሁን ምን አነባለሁ። ኮሜንታችሁን አንብቤ መልስላችሁ ይሆናል ማለት ነው። ዛሬ የነበረኝ ቆይታ ይሄንን ይመስላል። መልካም ጊዜ ይሁንላችሁ ውድና የተከበራችሁ። ቻው ቻው ቤተሰቦቼ።